ይህም ምክር ነቢዩ ሰለላሁ ዐለይሂ ወሰለም ከመከሩት ለእኔና ለእናንተ ደግሞ ሚንባቢ አውላ ያስፈልገናልና ይህንን ምክር የሰማችሁ ሰዎች ላልሰሙት ሰዎች አድርሱት። ይህንን ምክር ተግባራዊ ያደረጋችሁ ሰዎች ተግባራዊ ላላደረጉ ሰዎች አዳርሱት። ኢንሻአላሁ ዐዘ ወጀል ሐያታችን ታምራለች ትሰምራለችና። ኻሚሰን አምስተኛው ምክሬ واختر لنفسك عن الصالحين صديقا واحرص عليه. واختر لنفسك عن الصالحين صديقا واحرص عليه. أنت ويم أنشي ጓደኛ በምትመርጡበት ጊዜ من الصالحين والصالحات ምረጡ። ጥሩ ከአላህ ጋር ጥሩ አላቃ ያላቸውን ሳሊህ ነው ሳሊህ ናት ከሚባሉ ሰዎች ምረጡ። ያንን ጓደኛ መርጣችሁ የአላህ ፈቃዱ ሆኖ ያገኛችሁት እንደሆነ ያንን ጓደኛ ጠብቁት፣ ተንከባከቡት። በተገኘው አጋጣሚ ሁሉ እንዲያመልጣችሁ በር እንዳትከፍቱ። ለምን በአሁኑ ዘመን ጥሩ ጓደኛ ሳሊህ ሙእሚን ሙእሚና ሳሊሃ የሆነችን ጓደኛ ማግኘት በከፋበት ዘመን ወይንም በጣም አስቸጋሪ በሆነበት ዘመን ላይ ያለነው። ለምን ሳሊሆች እያነሱ ፋጅሮች እየበዙ ባለበት ዘመን ላይ ያለነው። ስለዚህ የአላሁ ዐዘ ወጀል ፈቃዱ ሆኖ እንዳጋጣሚ ያንን ጓደኛ አላህ አግርቶልሽ ያገኛችሁ እንደሆነ ወዐቡ ዐለይሂ ቢነዋጅዝ በቃ ጥብቅ አድርጋችሁ ያዙት እንዳታመልጣችሁ። ለምን ዳግም ላታገኙት ትችላላችሁና ያንን አጋጣሚ። أيها الأحبة فالرسول صلى الله عليه وسلم يقول قال الرجل على دين خليله فلينظر أحدكم من يخالل رواه الترمذي. نبي صلى الله عليه وسلم من قالوا እያንዳንዱ ሰው እኮ የሱ እምነቱ ወይም የሱ ዲኑ የሚለካው በጓደኞቹ ማንነት ነው። ስለዚህ ሁላችሁም እንደ ጓደኛችሁ ነውና የምትጓዙት። ጓደኛችሁ ፋጅር ከሆነ ፋጅር ትሆናላችሁ፣ ጓደኛችሁ ሳሊህ ከሆነ ሳሊህ ትሆናላችሁ። በተለይ ለትዳር የምትመርጡት አካል ለትዳር ይሆነኛል ትሆነኛለች ብላችሁ የምትመርጡት አካል ሰው መስፈርቱ ሊሆን የሚገባው ይሄ ነው። ፈዝፈር بذات الدين تربت يداك ዲኗ ያማረች የሆነች ሴት ላይ አንተ በርታ ተሪበት የዳክ ብለው አሉት ነብዩ ሰለላሁ ዐለይሂ ወሰለም። በአሁኑ ዘመን ትዳር በምንመርጥበት ጊዜ ብር አላት ወይ የላትም፣ ቤተሰቧ እንዴት ነው፣ ዘሯ ምንድነው፣ እንደ ውጭ ሀገር የምንኖር ሰዎች ደግሞ የመኖሪያ ፈቃድ አላት ወይስ የላትም፣ ግሪን ካርድ ኢቃማ የመሳሰሉትን ነው መስፈርት የምናደርገው። ዲን በኋላ የሚመጣ ነገር ነው። 10 ምናምን መስፈርት ወይ ማስተር መስፈርትን እንደረደርና መጨረሻ ላይ የሚመጣው የዲን መስፈርት ነው። ለምን ዲን ባይኖራትም ችግር የለውም፣ እነዚህ ነገሮች ከኖራት ዲን በሂደት ይመጣል ነው የምንለው አይደል? አብዛኞቻችን ላ ወላሂ ዲን ካላት ዲን ካለው ሌላው ነገር በሂደት የሚመጣ ነው። የመጀመሪያው ነጥብ ሊሆን የሚገባው ለጓደኝነት የምንመርጠው ሰው ያ ጀማዓ ዲኑ ካማረ እንምረጠው። ከዚያ በኋላ ያለው ሁሉ ኢንሻአላሁ ዐዘ ወጀል ይመጣልና። أيها الأحبة عبد الله ابن جعفر رضي الله عنه سمكر عند وداجون سمكر من عليك بصحبة الصالحين من إذا صحبته زانك عليك هذا راهن ترسو صالح يهونن سو أنت متقودانيو ጓደኛ ወዳጅ የምታደርገው ሰውን በመተመርጠበት ጊዜ من إذا صحبته زانك ላንተ ውበት የሚሆንን አካል ምረጥ። አላህ አጂብ ያላት ምክር አይደለች ያ ጀማዓ? ጓደኛ ስትመርጡ ለእናንተ ውበት የሚሆናችሁን ሰው ምረጡ። አጂብ አይደል? طيب ሁለተኛ وإن غبت عنه سانك ምናልባት እንዳጋጣሚ ሆኖ ከአካባቢ አንተ ብትሄድ ያንተ ንብረትና ቤት የሚጠብቅልህ ይሁን ያ የምትመርጠው አካል። عجيب نوم
وإن احتجت إليه عانك أنت بعالماويم يهون بمنفساوي قداي كأرداتا يفلك كندهونا يميرداه أكال مهونا اللبت أنت متمرتو عجيب كونو يا جماعة يا مالت هابتام يهون بالسلطان يهون مالت አይደለም ሰዎች የሚረዱት በተለያየ ነገር ነው ከእርዳታዎች ሁሉ ያማረው እርዳታ ጥሩ ምክር ሊለግስልህ የሚችል የሚግባባህን ሰው ማግኘት የሚግባባሽን ሰው ማግኘት በጣም ትልቅ እድል ነው ስለዚህ من اذا احتجت اليه عنك እርዳታን የፈለክ ጊዜ ሊረዳህ የሚችል አካል መሆን አለበት አለው ሲመክረው وإن رعى منك خلة سدها أو حسنة عدها وأصلحها أنت لقوادنينة متمرتو أكال أنت لقوادنينة متمرتو أكال بانت لاي وين بانت لاي إن كان يغنيبش እንደሆነ ያንን እንከንሽን የሚሸፍንልሽና አንቺ ላይ ወይም አንተ ላይ ያለብህን እንከን እሱ የሚያሟላ መሆን መቻል አለበት አንዳንድ ጓደኛ የሆነች እንከን ካገኘብህ ያችን ይዞ ያብጠለጠለና እየበለተ ያለለብህን ጨማምሮ ያባዛብሃል አንድ ሌላኛው ደግሞ ሳሊህ የሆነ እንደሆነ እንከንህን ይሸፍንልህና በቃ ኸይርህን እየዘከረ ኸይርህን እያባዛ ያንን እንከንህን እንዴት አድርጎ መክሮ ካንተ ዘንዳ ሊያስወግደው እንደሚችል ሁሌ አጋጣሚዎችን ይፈልጋል ሌላኛው ደግሞ ፋጅር ከሆነ ሰዎች ስላንተ እንዳይሰሙ ስላንተ እንዳያደምጡ አንተን ደው በአይኑ በአፈር እንዲሉ ያደርጋል ለምን ያ ሰውዬ من الصالحين አይደለምና ያቺ ሰትዮ من الصالحات አይደለችምና ስለዚህ የምትመርጡት አካል ምን መሆን መቻል አለበት ሳሊህ መሆን መቻል አለበት የዚያኔ ሐያታችን ታምራለች ተስፋ ሳንቆርጥ የሆነ ጥፋት ሲኖርብን እሱ እየገነባልን የሆነ ችግር ሲኖርብን እየረዳን እየለመለመ ተስፋችን እየለመለመ ከዛሬ ነገ ይሻላል እያልን እንድንጓዝ ጥሩ ጓደኛ ወሳኝ ነውና ሙእሚን ጓደኛ በመምረጡ ረገድ አደራ እላችኋለሁኝ አላሁ عز وجل ያግራልንና لا إله إلا الله محمد رسول الله عليه صلاة الله وآله